ምግብ መስራት አልችልም ብትይ ችግር የለውም። አሁን እኔ ለመቀበልልሽ ማይሆን ነገር ከምትሰሪያት ለምን ማለት ነው? ሰላም የልጅ ዩቲዩብ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ። እንደሚታወቀው ከዩቲዩብ ላይ ትንሽ ጊዜ ጠፍቼ ነበር። አሁን ግን ተመልሻለሁ። የማጠብቁት እንግዳ ቤት እየመጣ ነው እና እስቲ ገምቱ ኮመንት ላይ ሁላችሁም የቤት እየመጣ ያለውን እንግዳ እና ለሱ ምግብ እንሰራለታለን። ዛሬ እንግዲህ እንግዳ ቤት ሲመጣ ምግብ ይሰራል። እንግዲህ ቀለል ያለ ምሳ እንሰራለታለን ማለት ነው። አብራችን ቆዩ። እና ጋይሶች አሁን ምግቡን ሰርቼ ጨርሻለሁ። እሱም ደርሷል። እንቀበለው ወተን ምግባችን ደርሷል። እንግዲህ ምግባችን ደርሷል። ይወደዳው አናውቅም፣ ግን እኔም ወደው ምግብ የሰራሁለት ይወደዋል ብዬ ተስፋ አደርጋለሁ። ዮርዲ እንግዲህ እርቦት ከመጣ አይመርጥም እያስባለሁ። ቸኩዬ ስለሆነ ነው የሰራሁት ይሄንን። ዮርዲ ምናምን ብለሽ ፓስታ ነው ጭራሽ ስታስተኩረኝ ምንም ስለማችል ነው ምንም ብላ እርቦኛ ነው እንደፈጠጥኳት ያስተዋውቂ እንጂ ለዩቲዩብ የሊዶ ቲዩብ ቤተሰቦቻችን እንዴት ናችሁ? ዳቱ እንግዲህ የቀን ውሎዬን አይታችኋል። በመጨረሻም ይሄ አርፋጅ መጥቷል። የቀን ውሎ ምን ስታደርጊ ነበር? ምግብ ስሰራ ነው የነበረው። እሺ ብቻ እኔ ናኦል ከሷ ጋር የምታውቁኝ ናኦል በሚለው ስሜ ነው። ዮርዳኖስ እባላለሁ። አሁን እንደ አደገኛ ሼፍ ሲያረጋት ምግብህን ቀምሳለሁ ብላ መጣለች። ምን ምግቤን ቅመስ ነው እንጂ እርቦኛ ስለ አራበኝም አልጠገብኩም። ስለዚህ በደንብ ነው ቴስት ማድረግ ነው እየጠበኩ ያለሁት ማለት ነው። እንግባት አለኔ ይዤ በዚህ ብትበይ ትጸይፍኛለሽ ነው የበላሁበት። እንትን ግን አልችልም እኔ መቁረጥ ምናምን አልችልም። ኖርማል ነው። ሙያሺ ነበረስ ነገር አላውቀውም። አሁን ብላሽ እና እንዴት ናችሁ ቤተሰቦች? አልናፈኳችሁም? ይሄ እንደው አይናፍቃችሁም? ተውት ታጉርሰኝም ቢያንስ ዮርዲ በጣም ነው የሚጣፍጠው ግን ዮርዲ ናል ምንም ታስበላ አይ ማለት እንዴ የሚሰራው ትላንት አንዴ እኔ የምርህን ነው አብዛኛው አንቺ እንዲያው ምን ሆነ ኖርማል ነው ምን ነው ተበስቶበት ነው
ምን ሆነህ ነው ንገረኝ። አንቺ የሰራሽው ወይስ ኦርደር አድርገሽ ነው? ኧረ ራሴ ነኝ የሰራሁት እንዴ። ያው ምን ሆነህ ነው? አልጣፍጥህም? አይጣፍጥም። ልጁ የምርህን ነው? አይጣፍጥም ሳይሆን ያስጠላል። የምርህን ነው? ያው ላንቺ እንደዚህ ነው ልጅ ነው ልጅ ነው ባይነስ ነው አይደል? ይሄን ቀሩ ሙሉ ሰሪ ነበረው። አዎ እንዴ ሲዛት እኮ እንደጠበቅኩ እየሰራሁ ነሽ። እቺን ጋብሸኒ አይጣፍጥም። ለብሽ ምግብ ባታበሲ ነው ይሻላል። አቻልሽ እኮ አልችልም ይባላል። ምን ሆነበት ነው? አፍቃልኩ ምን ሆነበት ነው? ጨው በስ አልበዛበት ነው። አልቻልሽ እኮ ሊዶ አልችልም ነው በቃ ምግብ መስራት አልችልም ብትይ ምን ችግር የለውም። አሁን እኔ ለመቀበል ብለሽ ማይሆን ነገር ከምትሰሪ አንቺ ማይሆን ነገር ከምትሰሪ የምሬ ነው በቃ አይጣፍጥም። ይርቦኛል እንዴ? ይጣፍጣል እኮ ነው ይኸው እየቀመስኩት አይደል እንዴ? ምን ሆነበት ነው? ጨው በዝቶበት ነው ንገረኝ። ቀመቅመሽ እስኪ ለራስሽ። እኔማ ቀመስኩት። እሺ እኔ ከዚህ ጋር ላጉርስህ ፈልገህ ብሩሽ እኔ ለምን እንደደበራት ግራ ነው የገባኝ። እኔ አይጣፍጥም አላልኩም፣ ግን የሆነ ቅመም አለው ወይ አላቅም። ብቻ አሪፍ ነገር አልነበረም። እሷ ራሱ ለምን እንዳትሰማት አላቅም። ቆይ እኔ ሁሉ ሳደክሜ ሰርቼ ሳልበላ ጠብቄው አይጣፍጥም ይለኛል እንዴ? ደግሞ እኮ ምንድነው የጎደለው ስለው አልነገረኝም። እኔ ስትናደድ ጭራሽ ደግሞ ሳቄ ነው የመጣው እውነት። ግን ብቻ ለማንኛውም አሁን ውጪ ይያት ልውጣና እሺ ብላ ከተጋበዘችልኝ አሪፍ ነገር ልጋብዛት፣ እንደዛ ይሻላል። ካልሆነ ግን ኩርፊያንም አልችለው። ቀኑን ሙሉ እንኳን ሳትበላ በልታም ራሱ ቅብጠቷ ከባድ ነው ታውቁታላችሁ መቼ። እና እስቲ የሚሆነውን ነገር እንሂድ፣ ይቅርታ አልጠይቃት። ለማንኛውም መጣው። ቆይ መጣው ይወጂ መጣው። ወይ አለም ደሞ ለቅሶ ፍሬና ለቅሶ የምር ደብሮሽ ነው? ኧረ አልደበረኝም። ለምን ደብረኝ? እዚህ በትንሽ ነገር ትበሳጫለሽ ነው? አንቺ ላስነግርሽ ብዬሽ እኮ ማለትማ በቃ ስንመጣ ከነቢኒ ጋር ተነጋገርን። ምን እየቀለድክ ነው? በቃ እየቀለድክ ነው። አርበናት ተው። ደብሮሽ ነው እንዴ? አልደበረኝም። ችግር የለም። በጣም ይጣፍጣል። የምር ይጣፍጣል። ሂድ። አውቀህ ነው እንደደበረኝ አውቀህ ነው። ምን ይባላል ያው የምር ይጣፍጣል። ካልጣፈጠ ችግር የለውም። በቃ አልሰራም እንጂ የበቃው ልጋብዝሽ፣ ችግር የለውም። ዘንጠሽ ከመጣሽ ልጋብዝሽ። አልፈልግም። ለምን? ግብዣ አልፈልግም። ፊት ሰጥቶሽ አሁን አይጣፍጥም እንዴ? እሱንማ ነገርከኝ እኮ ችግር የለውም። አንቺ ያምርሽ እንዴ? ኧረ እባክሽ አታኩርፊ። ማለት ልጋብዝሽ ልበሽና ነው በቃ። ይሄ ይጣፍጣል። ኖርማል ጨዋታ ነበር። አሁንም እኮ ምግቡን አልበላም እያለኝ ነው። ጭራሽ ነይ እንውጣና ውጪ እንብላ ይለኛል። ይሄ ሁሉ ሰው ግን ይደክም ያላሳዝንም ነበር ማለት ጨዋታ ነው ማለት ጨዋታ ነው በቃ ኖርማል። እንዴ ምን እየቀለድክ ነው እንጂ ይጣፍጣል ምግቡ። ምን በምንኛ ነው እያወራ ያለሁት? ቢዲ በምንኛ ነው እያወራ? ንገረኝ። ይጣፍጣል። ካሜራማን ንገረኝ። አልቀመሰውም እሱ ታስጠላ። ሲጀመር እየቀለድክ አይደለም? ኧረ ካሜራማን ንገራት በእናትህ። የምን በጣም ይጣፍጣል። የምር ነው። ፊቷ በራ ነው ላችሁ። ምግብሽ እንደዚህ ይጣፍጣል መባል እንደዚህ እንደሚያስደስት አላውቅም ነበር። እኔ ለማንም ሰርቼ አላውቅም። ኧረ እባክሽ መች በእናትሽ ሌላ ጉርስሽ አፍጦኛ። እዛ ጋ ሂጅ ራሱ እንዴት ተመልሼ እስክጎርስ ጓጉቼ እንደነበር ነው እንግዲህ
የራሱ የሰራችውን እጠብቃለሁ በስታቃል እኔማ ተጠራጠርከኝ ምን አርጊበት እኔ ደግሞ ፕራንኩ በቃ ምደነግጥም አልመሰለኝም ግን ኖርማል ነው እየሱች እኔ እውነት ማለት ተናድርኩ ስሜቷን ስለማታሳይ አሁን እንትን ነው ይመስለው ኖርማል ነው ይመስለው ይሄን የሚያክል ጎሪ ሰብስብ አራቶችሽ ነው የሚለው ዛሬ ነው የምር ይጣፍጣል ግን አስቤዛው ምናምን አዎ ጸጥ ነው እንግዲህ ጋይስ ቀን ሙሉ እንዴት ሰራ እንደነበረ አይታችኋል አይጣፍጥም ብሎ ቅስሜን ስብርብር ነበር ያደረገው ሰብስክራይብ አድርጉ ሰብስክራይብ አድርጉ ፋሚሊ ቀጣይም ደግሞ ሌላ ምግቦች አሁን ዶሮ ከዚህ በኋላ በኔ ጁኒዮ ወሰና ዶሮም ሽሮም እየሰራሽ አይ ለኔ እኮ አይደለም ሰው ለዩቲዩብ ቤተሰቦቻችን ሙያሽን ከ10 ሬት አደረጋለሁ የዛሬው ከ10 6 ነው ሌላ ጊዜ ደግሞ ከዚህ ጨመር እያደረግን እናደርጋለን ብቻ ሰብስክራይብ ማድረግ እንዳይረሳ ዝም እንድል ፈልጋለች ከአንቺን ከመጎርስ ሲጀመር ይሄን የሚያክል ሰብስቤ ሰብስክራይብ ያደርጋችሁ ፋሚሊ ቻው